ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረም አይደል? እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆኑ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል? እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮው የ2014 የግንቦት ርክበ ካህናት የጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ ጊዜ የኦሮሞን ብፁዓን አባቶች ያገለለና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር እጅ ብልጫ የተካሄደ መሆኑን የአደባባይ ምስጢር ነው። ይሄ ነው እንግዲህ እነሱ መቼ የተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓመተ ምህረት አለን የሚሉ ሰዎች ናቸው። አንድ አይነት እንትን ነው ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ 10 ሰዎች አሉ። ፊርማው አንድ አይነት ነው። አንድ ሰው የፈረመው ነው። እና ይሄ የአጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው ይሄንን ያደረጉት። የምዕመናን ጥያቄ ነው ብለው ነው ያመጡት። የምዕመናን ጥያቄ ነው ብለው እንግዲህ አሁን ስናጠናው እርግጠኛ አይደለንም፣ ግን እንደ እንትን ነው እንደ ጥርጣሬ ብለን ነው የምንወስደው። እና አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ ሲወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የምትሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። አቡነ ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል።